ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር? ቢጥር የት ይደረስ ነበር? ሁሉም ቢተባበር በመልካም መንፈሱ ክፋት ምቀኝነት የትም በደረስ መጠፋፋት ቢቀር በተንኮል በካሜ ሁሉም ቢደጋገፍ እውነተኛ ስሜት ለ2018 አዲሱ ዓመት እንኳን በሰላም አደረሳችሁ። ህዳሴ በሰላም በኢትዮጵያን ጀግኖች መሪዎቻችን በተለይ በክቡር ዶክተር አብይ አህመድ የብልጽግናችን ፕሬዝዳንት እንዲሁም ሌሎች አመራሮች መስዋዕትነት ላለፉት 14 ዓመት ብዙ ፈተና ገጥሞ ኢትዮጵያን በጋራ እንደምንችል ማሸነፍ እንደምንችል ኢትዮጵያን ብቻ ሳይሆን የመላ የጥቁር ህዝብ ማሸነፍ እንደሚችል ምሳሌ የሆነ ዳግማዊ አድዋ ብለን የምንጠራው የህዳሴ ግድብን ምርቃት ለማክበር በጋራ ስለተሰባሰብን እኔም እዚህ ተገኝቼ እናንተ ፊት መልእክት ስላስተላለፍኩኝ እጅግ አመሰግናችኋለሁ። እንኳን ደስ ያላችሁ፣ እንኳን አደረሳችሁ። ለኛ ትልቅ ቀን ነው። ሲያደብር ህዝብ በጣም ጨዋ ህዝብ ነው። ለሰላሙ በጣም የተጋ ህዝብ ነው። በተለይ 2017 አሁን አዲሱ ዓመትን ጨምሮ ዛሬ የተገናኘነው ሰላም ሆነን ነው። ከእንጨቆራን ጫፍ ሲያደብር ጫፍ ያ የለመዳችሁትን ሰንጋ ማድለብ የለመዳችሁትን ስንዴ ማምረት እንደልባችሁ ልጆቻችሁ በሰላም ትምህርት እየተማሩ ነው። ሲያደብር ለሰሜን ሸዋ የሰላም ተምሳሌት የሆነ ወረዳ አመራርና ህዝብ ያለበት ወረዳ ነው። ዛሬ የተገናኘውም ሰላም ስለሆነ ነው። በብዙ አካባቢ ይሄ የለም እንደምታውቁት በክልሉ። ይሄ ብቻ ሳይሆን ህዳሴ ግድባችን ታላቁ የአባይ ግድብ ከዚህ በፊት ለኢትዮጵያ ምንም ትርፍ እንደሌለው ኪሳራ እንደሆነ ሌሎች የውጭ ሀገሮችን የአፍሪካ ሀገሮችን በአፈሩም በውሃውም የሚያሳድግ የሚንከባከብ ወንዝ ነበር። ታሪካችን የሚነግረን አባቶቻችን እንዳስረዱ ዛሬ ክብር ለጀግኖቻችን ይሁን፣ ክብር ለመንግስታችን ይሁን። ህዳሴ አልቆ ህዳሴ ተገድቦ አባይ ለኢትዮጵያ ህዝብ መብራት፣ ለኢትዮጵያ ህዝብ ኢኮኖሚ፣ ለኢትዮጵያ ህዝብ ሰላም እንዲሆን ተደርጎ ጳጉሜ 4 ቀን የትልልቅ የአፍሪካ መሪዎች ክቡር ጠቅላይ ሚኒስትራችን በተገኙበት በታላቅ ድምቀት ተመርቋልና ዛሬ የተሰባሰብንበት እዚህ ሲያደብር ላይ የተገናኘነው እሱም ፕሮግራም ለማክበር ለማመስገን በዚህ ህዳሴ ግድብ መሰራት ታሪክ ውስጥ ብዙ በህይወት ያለፉ የሞቱ መሪዎች ባለሙያዎች አሉ። ብዙ የሰራዊት አመራሮች ብዙ መስዋዕትነት ከፍለውበታል። ግድቡ እንደምታውቁት ከኃይለ ሥላሴ ጀምሮ ሌሎች የኢትዮጵያን የመሩ መሪዎች በቅብብሎሽ ያሳኩት ትልቅ ግድብ ነው፣ ብልጽግና ቢጨርሰውም ማለት። ስለዚህ ኢትዮጵያን እንችላለን። የት ይደረስ ነበር የሚተባበር የት ይደረስ ነበር? ታላቁ የህዳሴ ግድብ ተጠናቆ ለምርቃቱ እኛ ኢትዮጵያውያን ፈተና ሳይወግረን ታሪክ ሰሪ ሳንሆን ታሪክ ሰሪዎች መሆናችን በዓለም ፍትህ ጥያቄዎች ያስተማርንበት ታላቅ የተጋድሎ ምዕራፍ ነው። አባቶቻችን በራእያቸው እኛ ዛሬ ባንሰራውም ልጆቻችን ይሰሩታል በማለት የተናገሩትን የትንቢት ቃል ማመን ሳያናውጠን ሀዲዳችንን ሳንስት የጀመርነውን ተግባር ሳይስተጓጎልብን የሚደርሱብንን ፈተናዎች በጽናት ተቋቁመን ህዝባችን ጋር በመሆን ታግለን ለትውልድ የሚሆን ታላቅ ገጸ በረከት በአዲስ ዓመት መብራቷን አበርክተናል።